ሃይ ጋይስ በዛሬ ቪዲዮአችን ዶላር ታገኙበት ምርጥ የኦንላይን ስራ አፕሊኬሽን ይዤላችሁ መጥቻለሁ። ይህንን አፕሊኬሽን ታይም ቤከር ይባላል። የተለያዩ ታስኮች በመስራት ጌም በመጫወት ሰርቪሶች በመስራት ዶላር ታገኙበት ምርጥ የኦንላይን ስራ አፕሊኬሽን ነው። ካሽአውት ለማድረግ $5 ሲደርሱ ካሽአውት ማድረግ ትችላላችሁ። እንዲሁም ገና እንደገባችሁ $0.4 ይሰጣችኋል። የታይም ቤከር አፕሊኬሽን ሙሉ አጠቃቀም ይዤላችሁ መጥቻለሁ። ቪዲዮን ከመጀመራችን በፊት እንደዚህ አይነት የኦንላይን ስራ ቪዲዮ የሚመቻችሁ ከሆነ ቻናሉን ሰብስክራይብ፣ ቪዲዮውን ላይክ በማድረግ ጀምሩት። አሁን ቀጥታ ወደ ቪዲዮ እንግባ። ይህንን አፕሊኬሽን ለመስራት ሊንክ ያስፈልጋችኋል። ይሄንን ሊንክ ደግሞ ቴሌግራም ቻናል ላይ ነው ያስቀመጥኩላችሁ። ቴሌግራም ቻናል ላይ ደግሞ ኮሜንት ላይ ፒን አደርግላችኋለሁ፣ ወይም ደግሞ ቀጥታ ወደ ቴሌግራም አፕሊኬሽናችሁ በመግባት ሰርች ማድረጊያው ላይ ኤቢግራም 17 ብላችሁ ሰርች አድርጉ። ከዛ የሚመጣላችሁ ቻናል ይሄንን ንኩት። ከዛ ወደ እኔ ቴሌግራም ቻናል ያስገባችኋል። እዚህ ጋር የተለያዩ ኦንላይን ስራ አፕሊኬሽኖች እዚህ ስለምለቅላችሁ ይሄንን ቻናል ጆይን ማድረጋችሁ እንዳትረሱ። ጆይን ካደረጋችሁ በኋላ እዚህ ጋር ፒንድ ሜሴጅ የሚል አለ፣ እሱን ትነካላችሁ። ከዛ ወደዚህ ያመጣችኋል። ይሄንን ወደ ላይ ታረጉ እና 8 ቁጥር ታይም ቡክስ የሚል እዚህ ጋር ሊንክ አስቀምጬላችኋለሁ። ይሄንን ኒክ ትነካላችሁ። ከዛ ወደ እንደዚህ አይነት ኢንተርፌስ ያመጣችኋል። አካውንት ለመክፈት በሁለት መንገድ መክፈት ትችላላችሁ። አንደኛ ኮንቲኒው ዊዝ ጉግል የሚል ነክታችሁ በጉግል አካውንታችሁ መክፈት ትችላላችሁ። ሁለተኛ ደግሞ ኢሜይልና ፓስወርድ በማስገባት አካውንት መክፈት ትችላላችሁ። እኔ አሁን የምፈልገው ኢሜይልና ፓስወርድ በማስገባት ስለሆነ ይሄንን ወደ ላይ ያደርጋለሁ። ከዛ እንደምታዩት እዚህ ጋር ኢሜይል የሚል አለ፣ እሱን ትነካላችሁ። እሱን ከነካችሁ በኋላ እንደምታዩት እንደዚህ ያመጣላችኋል። እዚህ ጋር ኢሜይላችሁ ታስገባላችሁ። እዚህ ጋር ደግሞ ፓስወርዳችሁ ታስገባላችሁ። ከዛ እዚህ ጋር ያስገባችሁትን ፓስወርድ እዚህ ጋር ትደግሙታላችሁ። ከዛ ይሄንን አይ አግሪ የሚል ቦክስ ይሄንን ራይት ታረጋላችሁ። ከዛ ሳይን አፕ ናው የሚል ነክታችሁ አካውንት መክፈት ትችላላችሁ። እኔ አሁን እንደዛ ላደርግና ላሳያችሁ። አሁን እንደምታዩት ሁሉም ነገር አስገብቼ ጨርሻለሁ። ይሄንን ቦክስም ራይት አድርጌያለሁ። እናንተም እንደዚህ አድርጋችሁ ከጨረሳችሁ በኋላ ሳይን አፕ ናው የሚል ይሄንን ትነካላችሁ። ከዛ ሁሉም ነገር አስገብታችሁ ከጨረሳችሁ በኋላ እንደምታዩት ትክክል ከሆናችሁ ሳይን አፕ ሰክሰስፉሊ የሚል ይሄንን ያመጣላችኋል። ከዛ ራሱ አካውንት ይከፍትላችኋል። እንደምታዩት አሁን እንደምታዩት ትክክለኛ አካውንት ከፍተን ጨርሰናል። ግን ምንም አይነት ዶላር ቦነስ አልሰጣችሁም። እንዴት አድርጋችሁ ቦነስ እንደምታገኙ ላሳያችሁ። በመጀመሪያ ይሄንን ወደ ላይ ታረጋላችሁ። ከዛ እዚህ ጋር የሚነበብ ይሰጣችኋል አግሪመንት። እሱን ከጨረሳችሁ በኋላ አይ አግሪ የሚል ይሄንን ትነካላችሁ። ከዛ እሱን ከነካችሁ በኋላ እንደምታዩት $0.3 ይሰጣችኋል። ሌላ ደግሞ $0.1 ደግሞ እንዴት አድርጋችሁ እንደምታገኙ ላሳያችሁ። በመጀመሪያ ይሄንን በድጋሚ ወደ ላይ ታረጋላችሁ። ከዛ እንደምታዩት እዚህ ጋር ክሊክ ሄር ቱ ኮምፕሊት ዩር ፕሮፋይል የሚል አለ፣ ይሄንን ትነካላችሁ። ከዛ እሱ ከነካችሁ በኋላ ይሄንን ወደ ላይ ታረጋላችሁ። እዚህ ጋር ፐርሰናል ኢንፎርሜሽን ይጠየቃችኋል። ስማችሁ፣ የአባታችሁ ስም፣ እድሜያችሁ፣ ጀንደራችሁ፣ ፖስታ ኮድ፣ ካንትሪ ምናምን ይጠይቃችኋል። እሱን ሁሉም ትሞላላችሁ። እኔ አሁን ሁሉም ሞልቼ ላሳያችሁ። አሁን እንደምታዩት ሁሉም ነገር ሞልቼ ጨርሻለሁ። እናንተም እንደኔ ከጨረሳችሁ በኋላ አፕዴት የሚል አለ፣ ይሄንን አፕዴት የሚል ትነካላችሁ። ከዛ እንደምታዩት እንደዚህ ያመጣላችኋል። ይሄንን ታያላችሁ። እርግጠኛ ከሆናችሁ በኋላ ኮንፊርም የሚል ይሄንን ትነካላችሁ። ከዛ እንደምታዩት ወደዚህ ያመጣችኋል። እዚህ ጋር $0.3 የነበራችሁ $0.4 ይሆንላችኋል ማለት ነው። እና ይሄንን አፕሊኬሽን ከሌሎች አፕሊኬሽን ለየት የሚያደርገው ነገር በብዙ መንገድ ዶላር ማግኘት ይችላላችሁ። ለምሳሌ ለሰዎች ኢንቫይት በማድረግ ጌም በመጫወት ታስኮች በመስራት ሰርቪሶች በመስራት ዶላር ማግኘት ይችላላችሁ። አሁን ስለዚህ አፕሊኬሽን ሁሉም ነገር ስቴፕ ባይ ስቴፕ አሳያችኋለሁ። ቪዲዮውን ላይክ ያላደረጋችሁ ላይክ፣ እንዲሁም ይሄንን አፕሊኬሽን ከወደዳችሁት እንደዚህ አይነት የኦንላይን ስራ አፕሊኬሽን ስለምለቅላችሁ ቻናሉን ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ ማድረጋችሁ እንዳትረሱ። ከዛ እዚህ ጋር እንደምታዩት 4 ነገሮች አሉ፣ ሪዋርድ፣ ሪፈራል፣ ቦነስ እና ቶታል የሚል። ሪዋርድ የሚል ታስኮች ሰርታችሁ ያገኛችሁትን ዶላር እዚህ ጋር ማየት ይችላላችሁ። ሪፈራል የሚል ደግሞ ለሰዎች ኢንቫይት አድርጋችሁ ያገኛችሁትን ዶላር እዚህ ጋር ይቀመጥላችኋል። ቦነስ የሚል ደግሞ ይሄንን አፕሊኬሽን ራሱ የሰጣችሁትን ቦነስ እዚህ ጋር ይቀመጥላችኋል። ቶታል የሚል ደግሞ ያገኛችሁትን ዶላር በአጠቃላይ ተደምሮ እዚህ ይቀመጥላችኋል ማለት ነው። አሁን እዚህ አፕሊኬሽን ቅድም እንደነገርኳችሁ ጌም በመጫወት ሰርቪሶች በመስራት ታስኮች በመስራት ኦፈሮች በመስራት ዶላር ታገኛላችሁ ብያችሁ ነበር። እንዴት አድርጋችሁ ዶላር እንደምታገኙ ላሳያችሁ። በመጀመሪያ ጌም የተጫወታችሁ እንዴት አድርጋችሁ ዶላር እንደምታገኙ ላሳያችሁ። ይሄንን ጌምስ የሚል አለ፣ እሱን ትነካላችሁ። ከዛ እሱን ከነካችሁ በኋላ እንደምታዩት እዚህ ጋር የተለያዩ ጌሞች ያመጣላችኋል። ከነዛ አንዱ ትመርጣላችሁ። አሁን ለምሳሌ ይሄንን ልምረጥና ላሳያችሁ። ከዛ እዚህ ጋር መስፈርቶች ይነግራችኋል። እነዚህ መስፈርቶች ካሟላችሁ በኋላ ዶላራችሁን ታገኛላችሁ። ለምሳሌ ኢንስታል ካረጋችሁ ምንም ዶላር አይሰጣችሁም። ሌቨል 10 ከደረሳችሁ በኋላ $0.01 ታገኛላችሁ። ሌቨል 6000 ከደረሳችሁ በኋላ $27 ታገኛላችሁ ብሎ እንደዚህ ያለ ይነግራችኋል። እናንተ ከፈቀዳችሁ ደግሞ ፕሌይ ኤንድ እርን የሚል ይሄንን ትነካላችሁ። ከዛ አፕሊኬሽን እንድታወርዱ ይነግራችኋል። ያንን አፕሊኬሽን ዳውንሎድ ታረጋላችሁ። ዳውንሎድ አድርጋችሁ ትጫወታላችሁ። ከተጫወታችሁ በኋላ ዶላራችሁን ታገኛላችሁ ማለት ነው። $5 ስደርሱ ደግሞ ወደምትፈልጉት ዋሌት ካሽአውት ማድረግ ትችላላችሁ። አሁን ደግሞ ሰርቪሶች እየሰራችሁ እንዴት አድርጋችሁ ዶላር እንደምታገኙ ላሳያችሁ። በመጀመሪያ እዚህ ጋር ሰርቪስ የሚል አለ፣ እሱን ትነካላችሁ። ከዛ ይሄንን ወደ ላይ ታረጋላችሁ። እንደምታዩት እዚህ ጋር በአንድ ሰርቪስ $0.5 ታገኙበት አለ። እዚህ ጋር የተለያዩ ሰርቪሶች ያመጣላችኋል። እነዛ መስራት ትችላላችሁ። አሁን ደግሞ ታስኮች እየሰራችሁ እንዴት አድርጋችሁ ዶላር እንደምታገኙ ላሳያችሁ። በመጀመሪያ እዚህ ጋር ታስክስ የሚል አለ፣ እሱን ትነካላችሁ።
ከዛ ይህንን ወደ ላይ ታረጋላችሁ። ከዛ ወደ ላይ ካረጋችሁ በኋላ እንደምታዩት እዚህ ጋር ቶታል ታስክስ አቬላብል የሚል ስንት ታስኮች እንዳሉ እዚህ ማየት ትችላላችሁ። መኒ አቬላብል ተርን የሚል ደግሞ እነዚህ ታስኮች ሁሉም ከጨረሳችሁ በኋላ በአጠቃላይ ስንት ዶላር እንደምታገኙ የምታገኙበት ቦታ ነው። ፔንዲንግ ኤርኒንግስ የሚል ደግሞ የሰራችሁትን ዶላር የምታገኙበት ቦታ ነው። እና የዚህ አፕሊኬሽን ታስኮች በጣም ቀላል ናቸው። አፕሊኬሽኖች ዳውንሎድ ማድረግ፣ ዩቲዩብ ቻናል ሰብስክራይብ ማድረግ፣ ቴሌግራም ቻናል ጆይን፣ ፌስቡክ፣ ቲክቶክ ፎሎ ማድረግ ምናምን ናቸው። ሌላ ደግሞ ኦፈርስ የሰራችሁ ዶላር ለማግኘት ደግሞ እዚህ ጋር ኦፈርስ የሚል አለ። እሱን ትነካላችሁ። ከዛ ወደዚህ ያስገባችኋል። ይሄንን ወደ ላይ ታሮግና ከነዚህ አንዱ ትመርጣላችሁ። ከዛ ወደዚህ ያስገባችኋል። እዚህ ጋር የተለያዩ ጌሞች አሉ። ከነዛ ጌም አንዱ ትመርጣላችሁ። ከዛ ያንን ጌም ዳውንሎድ አድርጋችሁ ትጫወታላችሁ። ከጨረሳችሁ በኋላ ፖይንት ይሰጣችኋል። ያንን ፖይንት ወደ ዶላር ትቀይሩታላችሁ ማለት ነው። እንደዚህ አድርጋችሁ ጌም በመጫወት ሰርቪሶች በመስራት ታስኮች በመስራት ኦፈሮች በመስራት ዶላር ማግኘት ይችላላችሁ። እነዚህ ሁሉ እንዴት አድርጋችሁ እንደምትሰሩ ማለት እንዴት አድርጋችሁ ጌም እንደምትጫወቱ፣ እንዴት አድርጋችሁ ሰርቪስ እንደምትሰሩ፣ እንዴት አድርጋችሁ ታስኮች እንደምትሰሩ የሚያሳይ ቪዲዮ ባጭሩ ቴሌግራም ቻናል ነው ፖስት ማደርግላችሁ። ቴሌግራም ቻናል ደግሞ ኮሜንት ላይ ፒን አደርግላችኋለሁ ወይም ደግሞ ኤቢግራም 17 በማለት ታገኙታላችሁ። ሌላ ደግሞ እዚህ አፕሊኬሽን ደስ የሚለው ነገር ልንገራችሁ። ምንም ነገር ሳትሰሩ በየ24 ሰዓት እየገባችሁ ቼክ-ኢን በማድረግ ዶላር የምታገኙበት መንገድ ደግሞ ላሳያችሁ። በመጀመሪያ ይሄንን 3 ነጥብ ትነካላችሁ። ከዛ እርን የሚል ይሄንን ትነካላችሁ። ከዛ ወደ እንደዚህ አይነት ኢንተርፌስ ያስገባችኋል። ይሄንን ወደ ላይ ታረጋላችሁ። ከዛ እዚህ ጋር ዴይሊ ስትሪክ የሚል አለ። እሱን ትነካላችሁ። ከዛ ወደዚህ ካስገባችሁ በኋላ እዚህ ጋር በየ24 ሰዓት እየገባችሁ ይሄንን ቼክ-ኢን የሚል የነካችሁ ዶላራችሁን መውሰድ ማለት ነው። እዚህ ጋር እንደምታይ ዴይ 1 0.01 ዶላር ይሰጣችኋል። ዴይ 2 0.02 ዶላር ይሰጣችኋል። እንደዛ ያለ ለ90 ቀን ምቆይ ነው። ስለዚህ እናንተ በየ24 ሰዓት እየገባችሁ ምንም ቀን ሳትዘሉ ይሄንን ቼክ-ኢን የሚል የነካችሁ ዶላራችሁን ትወስዳላችሁ። እና ቅድም እንዳልኳችሁ በዚህ ሁሉ አማራጭ ከዚህ አፕሊኬሽን $5 ካሽ አውት ማድረግ አያቅታችሁም ብዬ አስባለሁ። እና ይሄንን የኦንላይን ስራ በስልክም በፒሲም መጠቀም ትችላላችሁ። በፒሲ ከሆነ በዌብሳይት መጠቀም ትችላላችሁ። በስልክ ከሆናችሁ ግን አፕሊኬሽን ስላለው አፕሊኬሽን ማውረድ ትችላላችሁ። እና ስልካችሁ አንድሮይድ ከሆነ ወደ ፕሌይ ስቶር፣ አይፎን ከሆነ ደግሞ ወደ አፕ ስቶር ቀጥታ ትጎምና ሰርች ማድረጊያው ላይ ታይም ቡክስ ብላችሁ ሰርች በማድረግ ታገኙታላችሁ። ከዛ አፕሊኬሽኑን ይሄንን ይመስላል። ይሄንን አፕሊኬሽን ኢንስታል ታደርጉና በጉግል አካውንታችሁ ቅድም ያስገባችሁለት ኢሜይል እና ፓስወርድ አስገብታችሁ አካውንት በመክፈት መጠቀም ትችላላችሁ። ሌላ በተረፈ እንዴት አደረጋችሁ ካሽ አውት እንደምታደርጉ፣ እንዴት አደረጋችሁ ታስኮች እንደምትሰሩ የሚያሳይ ቪዲዮ ቴሌግራም ቻናል ነው ፖስት ማድረግላችሁ ብያችኋለሁ። ቴሌግራም ቻናላችን ተቀላቀሉ። የተለያዩ ኦንላይን ስራ አፕሊኬሽን እዛ ቀድሜ ስለ ፖስት ማድረግላችሁ ቴሌግራም ቻናላችን ጆይን ማድረጋችሁ እንዳትረሱ። የቴሌግራም ቻናላችን ሊንክ ደግሞ ኮሜንት ላይ ፒን አደርግላችኋለሁ ወይም ደግሞ ቴሌግራም አፕሊኬሽናችሁ ገብታችሁ ሰርች ማድረጊያው ላይ ኤቢግራም 17 ብላችሁ ሰርች በማድረግ ታገኙታላችሁ። ይመቻችሁ።